ትምህርት ይሰጡናል። ወደ እሳቸው ወስዳቸዋለሁ። እሺ በቃ በቤታችሁ ውስጥ እጅግ ብዙ በርካታ ስራ አለ። እኛ ብዙ ስራ የምንለው ይሄን አይደለም። ሰፊ ስራ ወይም ብዙ ስራ የተባለው ወደ እግዚአብሔር መንግሥት ለመግባት የምንሰራው ስራ ነው። ያ ስራ የተባለው እኛን ከኃጢአት ርቀን በንጽህና በቅድስና ወደ ኢየሱስ ክርስቶስ የምንቀርብበት ስራ ነው። ከዚያ ስራ መካከል አንዱ ታላቁን መቅደስ መገንባት ነው። ይህንን መቅደስ ስትገነቡ እዚያ ላይ ቅድም የተናገርነው ሰፊ ስራ ከተባለው መካከል አንዱ ነው። መቅደሱ የእግዚአብሔር ማደሪያ ስለሆነ ይሄ መቅደስ እግዚአብሔር የሚገለጥበት እግዚአብሔር የሚመለክበት ስለሆነ ያ ብቻ አይደለም፣ እኛም ከኢየሱስ ክርስቶስ ጋር አንድ የምንሆንበት መቅደስ ስለሆነ ነው። እንዴት ብለን አንድ እንሆናለን ካላችሁ የሱን ስጋውን በልተን ደሙን ጠጥተን ከሱ ጋር አንድ የምንሆንበት ነው። ስለዚህ ታላቁ ሰፊው ስራ የተባለው ይሄን የመሰለው ስራ ነው ማለት ነው። ሰፊ ስራ ከተባሉት መካከል የታመመ ሰው አለ አይደል? አለ የለም? አለ። መድኃኔዓለም የሚወደው የታመሙትን ሰዎች አይተን ዝም ብለን ጥለን ስናልፋቸው አይደለም። የታመሙትን ሰዎች አይተን ወደ እነሱ ጠጋ ብለን የቸገራቸውን ሐሳብ እንድንረዳቸው ነው። መድኃኔዓለም የሚወደው እሱን ነው። ያ ብቻ አይደለም። ጤና የጎደላቸውን፣ አቅም ያነሳቸውን፣ ገንዘብም የሌላቸውን ሰዎች ስንረዳቸው ማን ደስ ይለዋል? እግዚአብሔር ደስ ይለዋል። ሰፊ ሥራ የተባለ እሱ ነው። ያ ብቻ አይደለም። እግዚአብሔርን የሚያስደስተውን ነገር ሁሉ ስናደርግ፣ ጸሎት ስንጸልይ፣ ስግደት ስንሰግድ፣ ጾም ስንጾም ሰፊ ስራዎች የተባሉ እነዚያ ናቸው ማለት ነው። ከነዚያ መካከል ቅድም እንዳልኳችሁ ይህንን ታላቅ ቤተ መቅደስ ገንብታቸዋልና ለምንድን ነው የተሰራው? እስኪ አንድ ጥያቄ ልጠይቃችሁ። ይህንን የሰራችሁት ለምንድን ነው? አቤት፣ እግዚአብሔርን ለማስደሰት ብላችሁ ነው አይደለም? እሱን ለማስደሰት ብቻ ነው? እናንተስ ለመደሰት ብላችሁ አይደል? አዎ፣ ለመደሰት ብቻ አይደለም። እናንተስ ለመዳን ብላችሁ አይደል? ነው አይደለም? አዎ። እዚህ ላይ ጥያቄ ልጠይቃችሁ። ይሄንን እንዳማረ አርጋችሁ ሰርታችሁ እዚያ በኋላ እዚህ ገብተው የሚያስቀድሱ ዝማሬውን፣ እዚህ የሚገለግለውን ማህሌቱን፣ ቅዳሴውን፣ ሰዓታቱን የሚያዳምጡት የሚያገለግሉት ቄሶች ብቻ ናቸው ወይስ ለእናንተ ሁሉ ነው አስባችሁ የሰራችሁ? እሺ፣ አንድ ጥያቄ ደግሜ ልጠይቃችሁ። እህላችሁን ከቤት የምታስቀምጡት በምንድን ነው? በጎተራ ጎተራ ነው? ጎታ አለ አይደል? ምንድን ነው? በምን የምታስቀምጡና ነው? እሺ፣ ውጩን በደንብ አሳምሩት። እየሰማችሁ ነው? ለእናቶች ደግሞ ጉስጉሻ ታውቃላችሁ አይደል? ታውቃላችሁ? ውጩን በደንብ አሳምሩት ለቅልቃችሁ። ከውስጡ ግን ኩበት ነው የምታስቀምጡበት ነው አይደለም? ንጹህ ለእንጀራ ለዳቦ የሚሆን ንጹህ ዶቄት ነው የምታስቀምጡ ወይስ ኩበት? ምንድነው የምታስቀምጡበት? ንጹህ እህል አይደል? ከስንዴውም ከበቆሎም ከጤፉም ከኑጉም ከቅባት እህሉም ለምታስቀምጡበት አይደል? አዎ። እናንተ ደግሞ ከጎተራው መካከል ይሄን ክርዳዱን ገንጩን ምኑን አይደለም አይደል? ንጹህን እህል ከምን እንደምታስቀምጡት በጎተራው ታስቀምጡታላችሁ። ውስጡም ውጩን በደንብ አሳምራችሁ ውስጡ የማይጠቅም ዕቃ የምታስቀምጡበት ከሆነ ይሄ ጥሩ ነው አይደለም? አይደለም። ለእኛ ደግሞ
ይህንን ቤተ መቅደስ እንደዚህ እንዳሳመር ነው ሁሉ እኛ ቅድም እንደዚህ እንደ ጎተራው ውጫችን ያማረ ብቻ እንዳይሆን ውስጣችን ያማረ ሆኖ በዚህ መቅደስ ላይ የክርስቶስን ሥጋውንና ደሙን ማንቀበል ከሆነ ከንቱ ነን። ቅድም ይህንን ቤተ መቅደስ የሰራነው እኛ ልንገለገልበት ልንደሰትበት እግዚአብሔርንም ልናስደስትበት ብላችሁ ነበር አይደል? እና እግዚአብሔር የሚደሰተው በሚያምር ሕንፃ ብቻ አይደለም። የሚያምር ሕንፃ ሰርተህ አንተ ሌባ ከሆንክ እግዚአብሔር ይደሰታል ባንተ? አይደሰትም። አንተ ውስጥ ንጹህ ሳይሆን እርስ በርሳችን እየተገዳደልን እርስ በርሳችን አንዱ አንዱን እያገጠ አንዱ አንዱ የሌላውን ሀብት እየዘረፈ አንዱ አንዱን እያሳደደ ታዲያ በዚህ አይነት ምግባር ሆነን እንደዚህ አይነት መቅደስ ብንሰራ እግዚአብሔር የሚደሰት ይመስላችኋል? በመቅደሱ አይደሰትም አይደለም ያልኩት። ከመቅደሱ ስራ በተጨማሪ እኛ ውስጣችን አንድ መሆን መቻል አለበት ነው። እግዚአብሔር የሚደሰተው አንደኛው ዋነኛው መቅደስ የተባለው የኛ አካል ስለሆነ በእኛ የሚገለገለው በእኛ የሚመሰገነው እግዚአብሔር የሚደሰት በእኛ ሕይወት ስለሆነ እግዚአብሔርን ለማስደሰት ከዛሬ ጀምሮ ታላቁን መቅደስ ሰርታችኋል። የሚቀራችሁ የራሳችሁን መቅደስ መስራት ነው። የራሳችንን መቅደስ ስንሰራ ድንጋይ አበድሩኝ፣ ጠጠር አበድሩኝ፣ ሲሚንቶ አለቀብኝ አንልም። የራሳችን መቅደስ ስንሰራ ንስሐ መግባት ብቻ ነው። ንስሐ ገብተን ቅዱስ ቃሉን እየሰማን በዚሁ መቅደስ እየተማርን እያስቀደስን እንድንቆርብ መድኃኔዓለም ይፍቀድልን። ድካማችሁን ሁሉ መድኃኔዓለም ይቁጠርላችሁ። እናንተ ብዙ ደክማችኋል፣ ሰፊ ሥራ ሰርታችኋል። ያንን ድካማችሁን ደግሞ ዛሬ እግዚአብሔር ተረድቶ ብፁዕነታቸውን ወደዚህ አምጥቶ ብፁዕነታቸው እናንተ ብዙ የደከማችሁበትን እንደዚህ በአማረ ሁኔታ ባርከው ወደ እግዚአብሔር እናንተን ጸሎት ሁሉ ሲያሳርጉ ደስ ይላል አይደል? እንኳን ደስ አላችሁ በድጋሚ። ከዚህ ቀጥሎ ብፁዕ አባታችን ስለ ሁላችን ይጸልዩልናል። ከዚያ በፊት ደግሞ ለኛ የሚጠቅመንን ቃለ ምዕዳን ቡራኬ ይሰጡናል። ወደ ብፁዕ አባታችን